ሰላም እንደምናችሁ ክብራትና ክብራን ተማሪዎች፣ ይሄን ሰሞን እንግዲህ በጣም አነጋጋሪና በጣም ብዙ ጥያቄ የሆነ የመጣው እንግዲህ የብሪታንያ ታላቁ ክለብ የቱ ነው የሚለው ጥያቄ ላለፉት ዓመታት እንዳጨቃጨቁ ዘልቋል። እንግዲህ በርካታ ዋንጫዎች ያነሳው ወይስ ከፍተኛ ገቢ የሚያስገባው ነው የሚልም ጥያቄ ተነስቷል። ብዙ የማህበራዊ ሚዲያ ተከታታዮች ያሉት ወይስ ትልቅ ስቴዲየም ያለው የሚልም አለ። በሊጉ ያለው አማካይ ውጤት ነው ትልቅ የሚያስብለው ወይስ ምንድን ነው የሚለው ብዙ ጥያቄ አጨቃጫቂ የሆኑ ጥያቄዎች ተነስተውበታል። ጭቅጭቁ አሸናፊ አይኖረውም። ምንም አሳማኝ የሚባል የሆነ ነገር የለውም። ይህንን ከግምት በማስገባት ቢቢሲ ስፖርት በጉዳዩ ዙሪያ በዩናይትድ ኪንግደም ያሉ ከ250 በላይ ሰራተኞችን አሰባስበው እንግዲህ ሀሳባቸውን ተቀብሏል። ብዙ አለመግባባት ነበር። ደስተኛ ያልሆኑ ሰዎች ብዙ ናቸው። ያው እንግዲህ በመጨረሻም ግን ምላሾቹ በማጠናከር ቀዳሚዎቹን 10 ክለቦች መለየት ተችሏል። በዚህም ደረጃ ይስማማሉ፣ ላይስማሙ ይችላሉ። ብዙዎቻችሁ በክለባችሁ ደረጃ ደስተኛ እንደማትሆኑ እርግጥ ነው። አንዳንድ ነገሮችን ከግምት በማስገባት ግን አስፈላጊ ይሆናል። ይህ ውጤት አማካይ ተሰልቶ የተወሰደ ነው፣ ትክክል ነን ብለንም አናምንም ብለው እንግዲህ የዘገቡት የቢቢሲ ስፖርት ቀዳሚዎቹ የብሪታንያ ክለቦች የሚከተሉት ናቸው። አንደኛ ላይ ያስቀመጡት እንግዲህ ማንቸስተር ዩናይትድ ነው። ሁለተኛ ላይ ያስቀመጡት ሊቨርፑል፣ ሶስተኛ ላይ የተቀመጠው ለ20 ምናምን ዓመታት የፕሪሚየር ሊግ ዋንጫ ያላሳካው አርሰናል፣ እንዲሁም አራተኛ ላይ የተቀመጠው ማንቸስተር ሲቲ፣ አምስተኛ ደረጃ ላይ የተቀመጠው ሴልቲክ፣ ስድስተኛ ቼልሲ፣ ሰባተኛ ቶተንሃም ሆትስፐርስ፣ እንዲሁም ስምንተኛ ሬንጀርስ፣ አስቶን ቪላ ደግሞ ዘጠነኛ ደረጃ ላይ፣ የአስረኛውን ደረጃ እንግዲህ ኒውካስትል ዩናይትድ ነው ተቀምጦ ያለው። እናም እናንተ ምን ትላላችሁ? ይህ ደረጃ ትክክል ነው ወይስ አይ ይሄ በስሜታዊ ሐሳብ ተነስተው ያስቀመጡት የደረጃ ሰንጠረዥ ነው ብላችሁ ታስባላችሁ?